ቸግሮኛ አይደለም እኮ አሁንም ብነግራችሁ ቸግሮኛ አይደለም። ችግሩ ናችሁብኝ እናንተ ናችሁ። እንደው እንደዚህ መጥፎ ኮሜንት የምትጽፉልኝ ሰዎች ናችሁ። ችግሩ ናችሁብኝ። ገባችሁ? እንደፈለጋችሁ ማሰብ ትችላላችሁ፣ እንደፈለጋችሁ ማውራት ትችላላችሁ፣ እንደፈለጋችሁ መናገር ትችላላችሁ። ዞሩ፣ እንደፈለጋችሁ አውሩ፣ ተናገሩ። ደግሜ ደጋግሜ የምነግራችሁ ነገር እኔ ኢትዮጵያዊ ነኝ፣ ኦሮሞ ኢትዮጵያዊ ነኝ። ደጋግሜ እነግራችኋለሁ። ይሄ እንትን አይደለም። እኔ ካሁን በኋላ ኢትዮጵያ ውስጥ ያለውን ብሔር ከተናገርኩኝ ከእናቴ ጋር እንደተኛ ነው የምቆጥሩ። እነሱ ማለት እናንተ ማለት ለእኔ እናንተም አባቶች ናቸው። ወዳችኋለሁ። ሁላችሁም ኑሩልኝ። ጌታ ነው የምላችሁ። ሁላችሁም ለእኔ አንድ ናችሁ፣ እንዲህ ናችሁ፣ አንድ አይነት። እሱ ቃል ነው ደግሞ ይህንን ፕሮሚስ ቃል የምገባላችሁ ነገር ደግሞ ብሔር ከተጎዳ ለየትኛውም ብሔር ወጥቼ ድምፅ ሆናለሁ። ሰው ከተጎዳ ለየትኛውም ሰው ወጥቼ ድምፅ ሆናለሁ። ከዛ ውጭ ግን አንድ ብሔር ይዤ ምናምን የምዞርበት የለውም። እኔ አንድ ሰው ነኝ። ማንነት ያስተማረኝና ሲያሳድጉኝ ያስተማሩኝ ሰውን ጥላ ሳይሆን ሰውን ውደዱ ነው። እናንተ ከየት አምጥታችሁ እንደዚህ ጥላቸውን ምናምን እስከ ጥልቅ ድረስ የምታወሩትን ነገር አላውቅም። ማንም አልጠላም። አሁን እኔ ነው ከኔ ጋር ጸብ የምትፈልግ ከሆነ ደግሞ እንደፈለጋችሁ መሆን ትችላላችሁ፣ መናገር ትችላላችሁ። አሁንም ደግሜ የምነግራችሁ አሁን ያወረድኩት እንባ ጠይቄያችሁ ስላጣሁ አይደለም፣ ወዳጅና ጠላት ያወኩበት ነገር ስለሆነ ነው እንባዬን ያወረድኩት። ገባችሁ?